ሶስተኝነት ግን የታላቁ ማንቸስተር መልክ አይደለም። ዩናይትድ ቦታው እንደ ማድሪድ ነው፣ መለኪያው ዋንጫ ነው። ጅማሮው ደግሞ ይህ የተብላላ የተቃኘ የውጤት ምዕራፍ ነው። ይህንን ጠብቆ መጓዝ አደራው የማንቸስተር ኃላፊዎች ነው ሲል ካዜሜሮ ልባሙ ቀያይ ሰይጣን ለማንቸስተር ዳግም ወድቆ መነሳት በፍቅር የተፋለመው ብራዚላዊ ኮከብ ዩናይትድ ቢያንስ በዚህ ደረጃ ሆኖ ከክለቡ ጋር የነበረው ቆይታን ለማጠናቀቅ በመቃረቡ እንደሚኮራ ተናግሯል። ሁሌም ምንም ሳንሰጣቸው በዩናይትድ ልክ ሳንጫወት ማንቸስተርን በሚመጥነው ከፍታ ሳንገኝ ታምነው ለዘለቁ የማንቸስተር ደጋፊዎች ጋር ገናናውን ክለብ በልቡ እንዳኖረ እንደሚቀጥል በስሜት ታጅቦ ካዜሜሮ ይናገራል። አድማጮች አሁን ከዋን ሞር ይር የተማጽኖ ጥያቄው ጋር የታላቁ ብራዚላዊ ኮከብ ቦታን ዩናይትድ በማን ይተካል? ሌላው ቀጣዩ ከባዱ ኃላፊነትም ሆኗል። By Casemiro! Bruno Fernandes. Casemiro! One of those went against Forest last week at Bournemouth, and they paid the price then, and they paid the price today. በዘመናዊ እግር ኳስ በመሃል ሜዳው ለቡድናቸው ሽፋን የሚሰጡ አደጋን የሚከላከሉ ሚዛን የሚጠብቁ የመሪነት ስብዕናን የተላበሱ ኳሱን ቀምተው መልሰው የሚያደራጁ ጨዋታን የማንበብ ባህሪን የተካኑ ለቢጫ ቀይ ካርዶች ቅርብ የሆኑ ከሜዳው የማይታዩ ጥቅማቸው ግን እንደው በቀላሉ የማይጠቀስ ከማይዘመርላቸው የእግር ኳስ ሜዳው ሚናዎች አንዱ ይህ ቦታ ነው። የዲፌንሲቭ ሚድፊልድነት ኃላፊነት፣ የአማካይ ነጣቂነት ሚና። በዚህ ቦታ ራስን መስዋዕት ማድረግ ግድ ይላል። ለኳስ አርቲስቶቹ ኳሱን በምቾት በነጻነት የማድረስ ትግሉን አሸንፎ መገኘትም አስፈላጊ ነው። ታታሪነትን ይጠይቃል። ደፍሮ መዋደቅ ከመሃል ሜዳው ያስፈልጋል። በአማካይ ነጣቂነት ሚና ስለ ምሰሶዎቹ በሞደርን ዴይ ፉትቦል ካወራን ደግሞ በዚህ የቡድን ዋልታና ማገር ሚና ሮይ ኪን፣ ፓትሪክ ቬራ፣ ክሎድ ሜኬሌሌ፣ ንጎሎ ካንቴ የመሳሰሉ የቦታው አውራዎች ተርታ ጀግንነት በሚጠይቀው ሚና አንድ ተጨማሪ ኮከብ ከተጠራ ያለ ጥርጥር ዘታንክ ብራዚላዊ ልባም ቀያይ ሰይጣን ካዜሜሮ አንዱ ነው። በእግር ኳስ ክለቦች ዋንጫ ሁሉን ነገር ያሸነፈው ከብራዚል ጋር የዓለም እግር ኳስ ዋንጫን ለማሸነፍ በመጨረሻው ላስት ዳንሱ የሚያልመው ከማድሪዲያኑ ጋር ለሁለቱ ቅመሞች ሉካ ሞድሪችና ቶኒ ክሩስ ሽፋን እየሰጠ የሞደርን ፉትቦል ሚድፊልድ ጀነራል መሆኑን ደግሞ ደጋግሞ ያረጋገጠው ካዜሜሮ አሁን በቀያይ ሰይጣናቶቹ መንደር ከካሪክ ጋር ዩናይትድን ከፍ አድርጎ እንደተወደደ አንድ ዓመት እንዲቀጥል እንደተለመነ ሊሸኝ ጫፍ ደርሷል። ልባሙ እልህኛው ደፋሩ ለድል የተፈጠረው መውደቅ ብርቆ ያልሆነው መነሳትን የሚያውቀው የተጠራጠሩትን ሁሉ ያሳመነው እግር ኳስ ፈጽሞ እንዳልተወው በከፍታም ያረጋገጠው ካርሎስ ኤንሪኬ ካዜሜሮ ትሪቡን የኮከቦች ገጽ